ሰላም ቤተሰቦች ከኪስ እንጂ ከእድሜ አይጎልም የሚለው አባባል በተቃራኒ የሆነበት ሀገር ልውሰዳችሁ። የዛሬው ፊልማችን ኢን ታይም ነው። በዚህ ዓለም ውስጥ የወረቀት ገንዘብ ወይም ሳንቲም የለም። ብቸኛው መገበያያ ሰዓት ነው። ሰዎች 25 ዓመት ሲሞላቸው እርጅናቸው ይቆማል። አንድ ልጅ ሲወለድ 25 ዓመት ይሞላለታል። ነገር ግን ስጦታ ተደርጎ የሚሰጣቸው 1 ዓመት ብቻ ነው። ሁሉም ሰው ለራሱ ነው የሚኖረው። ያ ሰዓት ወደ ዜሮ ከወረደ ልብ ወዲያውኑ ትቆማለች። እዚህ ዓለም ላይ በባንክ የሚቀመጠው ብር ሳይሆን ሰዓት ነው። ሀብታሞች ለዘላለም ይኖራሉ። ድሆች ግን ለነገዋ ፀሐይ ሲሉ ዛሬ በፋብሪካ ውስጥ ይለፋሉ። ዋናው ገጸ ባህሪያችን ዊል ሳላስ ይባላል። የሚኖረው በድሆች መንደር ውስጥ ነው። በየቀኑ ጠዋት ሲነቃ መጀመሪያ የሚያየው እጁ ላይ ያለውን ሰዓት ነው። ዊል ለእናቱ ለ50ኛ ዓመት የልደት በዓሏ ውድ ወይን ለመግዛት ተከታታይ ቀንና ሌሊት እየሰራ ይገኛል። እናቱ ራሂል 50 ዓመቷ ቢሆንም ልክ እንደ ልጇ ዊል የ25 ዓመት ወጣት ትመስላለች። በዚህ ዓለም ውስጥ እናትና ልጅን መለየት አይቻልም። ምክንያቱም ሰዓት እስካለ ድረስ ያለ እርጅና መኖር ትችላለህ። ኑሮ በዚህ መንደር ውስጥ ቀልድ የለውም። ትላንት 3 ደቂቃ የነበረው ቡና ዛሬ 4 ደቂቃ ሆኗል። ዊል ወደ ስራ ሲሄድ መንገድ ላይ ሰዓታቸው አልቆ የወደቁ ሰዎች ማየት የተለመደ ነው። ይህ በእንዲህ እንዳለ አንድ ሄነር የተባለ ባለጸጋ ወደ ድሆች መንደር መጥቶ 100 ዓመታትን በነፃ ለሰዎች ሲያከፋፍል ይታያል። ይሁን እንጂ ይህ ሰው ድንገት በወንበዴዎች እጅ ይወድቃል። ዊል ይህንን ሰው በወንበዴዎች እንዳይገደል ያተርፈዋል። ነገር ግን ሄነሪ ህይወት ሰልችቶታል። ጥቂቶች የማይሞቱት በሚሊዮን የሚቆጠሩ ሰዎች ስለሚሞቱ ነው የሚለውን ሚስጥር ለዊል ይነግረዋል። ከዛም ያለውን 100 ዓመታት በሙሉ ለዊል አውርሶት ራሱን ያጠፋል። ዊል አሁን ሀብታም ነው። ነገር ግን ትልቁ አሳዛኝ ክስተት ገና ነው። እናቱ ራሂል ከስራ ስትመለስ የባሱ ዋጋ በድንገት ከ1 ሰዓት ወደ 2 ሰዓት ይጨምራል። በእጇ ላይ ያለው ግን 90 ደቂቃ ብቻ ነው። ሹፌሩ ጨካኝ ስለነበር አላሳፍራትም ይላታል። ዊል አበባ ይዞ በባስ መውረጃ ሲጠብቃት ያጣታል። አንድ ነገር እንደተፈጠረ በማሰብ ወደ እርሷ ይሮጣል። ራሂል በእግሯ መሮጥ ትጀምራለች። ዊል ሊቀበላት ቢሮጥም ልክ እጆቻቸው ሊነካኩ ሲሉ የራሂል ሰዓት ዜሮ ይገባል። እናቱ በእቅፍ ውስጥ ትሞታለች። ዊል በእጅጉ ያዝናል። ከዛም ስርዓቱን ለመበቀል ይምላል። ዊል አሁን 1 ዓመት ከፍሎ ወደ ባለጸጎች ወይም ኒው ግሪንዊች መንደር ይገባል። እዚህ ሁሉም ነገር የተረጋጋ ነው። ማንም አይሮጥም፣ ምክንያቱም ሰዓት አይጎላቸውም። ዊል የዚህ ባንክ ባለቤት ፊሊፕ ዋይስ ጋር በፖከር ጨዋታ ይጋጠማል። ዊል ሁሉንም ሰዓቱን አስይዞ በመጫወት 1100 ዓመታትን በአንድ ሌሊት ያሸንፋል። እዚያም የፊሊፕ ልጅ ሲልቪያን ያገኛታል። ሲልቪያ በሀብት ውስጥ ብትኖርም በህይወቷ ደስተኛ አይደለችም። ነገር ግን ጊዜ ጠባቂው ሊሆን የዊልን ፈለግ ተከትሎ ይመጣል። ዊል ሰዓቱን የሰረቀ መስሏቸው ያለውን ሰዓት በሙሉ ይወስዱበታል። ዊል ለነፍሱ ጥቂት ደቂቃዎች ብቻ ሲቀሩት ሲልቪያን ታጋች አድርጎ ይዞ ያመልጣል። በመንገድ ላይ መኪናቸው ይገለበጥና ፎርቲስ የተባለ ወንበዴ የሲልቪያን ሰዓት ይሰርቃታል። አሁን ሁለቱም ድሆች ሆነዋል። ለመኖር ሲሉ እርስ በርስ መረዳዳት ይጀምራሉ። ሲልቪያ አባቷ ለህይወቷ ቅንጣት ሰዓት እንኳን ለመስጠት ፈቃደኛ ለመሆኑን ስታውቅ ከዊል ጋር ሆና የአባቷን ባንኮች መዝረፍ ትጀምራለች። የሚዘርፉትን ሰዓት ለራሳቸው አያስቀምጡም፣ ለድሆች በነፃ ያከፋፍላሉ። ድሆችም ሰዓት ሲያገኙ ስራ ማቆም ይጀምራሉ። ይህ ደግሞ የባለጸጎችን ኢኮኖሚ ያናገዋል። ዊልና ሲልቪያ አሁን በዓለም ላይ በጣም የሚፈለጉ ወንጀለኞች ሆነዋል። በመጨረሻም ዊልና ሲልቪያ ዋናውን የሲልቪያ አባት ካዝና በመስበር 1 ሚሊዮን ዓመት የያዘ ካፕሱል ይዘርፋሉ። ይህ ሰዓት ለድሆች ሲከፋፈል ድንበሮች መፍረስ ይጀምራሉ። ሊዮን ሊይዛቸው ቢሞክርም ሰዓት በመርሳቱ ይሞታል። ዊልና ሲልቪያ ሊሞቱ ጥቂት ሰከንዶች ሲቀሯቸው ከሊዮን መኪና ሰዓት ወስደው ይተርፋሉ። ፊልሙ ሲያበቃ በሚሊዮን የሚቆጠሩ ድሆች ወደ ባለጸጋ መንደር ሲገቡ እናያለን። የሰው ልጅ ከጊዜ ባርነት ነፃ መውጣት ጀምሯል። የሰው ልጅ የሚያስፈልገው ሁሉ በገንዘብ ልክ የሚታይ መሆኑን በዚህ ፊልም እንረዳለን። ውድ ነገር ጊዜ ወይስ ገንዘብ? መልሱን ለእናንተ ትቻለሁ። የተወደዳችሁ የጃሾ ሚዲያ ቤተሰቦች ፊልሙን ከወደዳችሁት ላይክ፣ እንዲሁም ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳባችሁን ኮሜንት ላይ ያስቀምጡልን። ይህ ጃሾ ሚዲያ ነው።